ስለ ዶክተር አብይ ስናስብ አብዛኛውን ጊዜ ወደ አእምሮአችን የሚመጣው ፖለቲካ፣ ንግግሮቹ፣ ታላላቅ ፕሮጀክቶቹ ወይም ወቅታዊ የሀገሪቱ ሁኔታዎች ናቸው። እስቲ ላፍታ ቆም ብለን እናስበው። ከጅማ ዞን በሻሻ ከተባለች አነስተኛ የገጠር መንደር መብራትና ንጹህ ውሃ ባልተሟላበት አካባቢ የተወለደ ልጅ ያለምንም ትልቅ የቤተሰብ ሀብት እንዴት ራሱን ገንብቶ የሀገር መሪና የዓለም አቀፍ የኖቤል ተሸላሚ ሊሆን ቻለ? ይህ ዝም ብሎ እንደ ዕድል የመጣ ነገር አይደለም። ከጀርባው ከባድ ስነ ስርዓት፣ ጥናትና ማንም የማይነግረን የህይወት ቀመር ወይንም ስልት ነው። በዚህ ቪዲዮ ስኬቱንም ሆነ ውድቀቱን የሚሰነዘሩበትንም ትችቶች ሆነ አድናቆቶችን ወደ ጎን አድርገን ማንኛውም ህይወቱን ለመቀየር የሚታገል ወጣት ከዚህ ሰውዬ የግል ማንነቱ ልማር የሚገቡ 4 የማይታዩ የህይወት ስልቶች ወይንም ላይፍ ስትራቴጂ ተብሎ የሚቆጠሩትን እናያለን። አንደኛ፣ ራስን ያለማቋረጥ ማደስ። ብዙዎቻችን አንድ ስራ ስንይዝ ወይንም ትንሽ ገቢ ማግኘት ስንጀምር ህይወቴ እዚሁ በቃ ተደላደልኩ ብለን መቀመጥ እንወዳለን። እሱ ግን በወታደርነት ማዕረጉ ውስጥ ሆኖ በጫካና በካምፕ ውስጥ ሆኖ የኖረ ድካምና እንቅልፍ ማጣት አሸንፎ በዝምታ መማሩን ቀጠለ። የመጀመሪያ ዲግሪውን በኮምፒውተር ሳይንስ፣ 2 የማስተርስ ዲግሪ እንዲሁም 3ኛ ዲግሪውን ከአዲስ አበባ ዩኒቨርሲቲ አጠናቀቀ። እስቲ አስቡት፣ ይህን ሁሉ ሲያደርግ ተደላድሎለት አይደለም። በሀገር መከላከያ ውስጥ ሆኖ እያለ፣ እንሳ ውስጥ ሆኖ እያለ እናም በተለያዩ የኃላፊነት ቦታዎች ላይ በከፍተኛ ስራ ተጠምጦ እያለ ነው ይሄን ሁሉ የፈጸመው ማለት ነው። እና ምን ለማለት ፈልጌ ነው? አሁን ያለህበት ቦታ ምንም ይሁን ምን ራስን ከመቀየርና አዲስ ነገር ከመማር ሊያግድህ አይችልም። ስኬታማ ሰዎች የትምህርት ቤት ግድግዳ ሳይገድባቸው ማታ ማታ ዓለም ስትተኛ እነሱ ግን አእምሯቸው በአዲስ እውቀት የሚያድሱ ናቸው። ጊዜ የለኝ የሚለውን ስፍና ሰበብ ሰብረ መውጣት አለብህ። 2ኛ፣ የማየት ጉልበትና ቪዥነሪ አይምሮ። የነገን የማየት ጉልበት ነው። ይህ ሰው አስቡት እስቲ፣ ገና ስልጣን ሳይዝ በወጣትነቱ አንድ ቀን የዚች ሀገር ታሪክ ቀይራለሁ፣ መሪ ይሆናለሁ ብሎ ለእናቱና ለጓደኞቹ ይናገር እንደነበር የቅርብ ወዳጆቹ ይናገራሉ። በወቅቱ ያንን የሰሙ ሰዎች ይህ ወጣት እብድ ነው፣ ወታደር ነው፣ እንዴት የሀገር መሪ ይሆናል ብሎ ይስቁበት ነበር። ነገር ግን ሳይኮሎጂ እንደሚነግረን ከሆነ አእምሯችን ውስጥ በግልጽ የሳልነውና ያመንበት ራዕይ በተግባር ወደ መሬት ማውረድ ይቻላል። ወደ ስልጣን ከመጣ በኋላም ይህን በተግባር አሳይቷል። ብዙዎቹ በማክሮ ኢኮኖሚ ቀውስ፣ በፖለቲካ ግርግር እና በጦርነት ውስጥ ሆኖ ተስፋ ሲቆርጡ፣ እሱ ግን አሻግሮ በማየት ማንም ያላሰባቸውን እንደነ ሳይንስ ሙዚየም፣ አድዋ መታሰቢያ፣ ኮሪደር ልማት እና ታላላቅ የቱሪስት መዳረሻዎችን በአጭር ጊዜ ገንብቶ አሳይቶናል። ሰዎች ግን እንጀራ በሌለበት እንዴት ህንፃ ይገነባል እያሉ ሲተቹት ነበር። እሱ ግን ይህ ህንፃ ለነገ ትውልድ የአስተሳሰብ መነቃቃትና የቱሪዝም ገቢ መፍጠሪያ ነው ይል ነበር ብሎም ያምን ነበር። ስለዚህ ብልጥ ወጣት ማለት ዛሬ በእጁ ላይ ያለውን ችግር ብቻ የሚያይ ሳይሆን ከዛሬ 5 ወይንም 10 ዓመታት በኋላ የሚደርስበትን ትልቅ ምስል በአእምሮ ውስጥ መሳል የሚችል ነው። ዛሬ ደሃ ብትሆንም አእምሮ ውስጥ ግን የሀብታም ራዕይ ሊኖር ይገባሃል። ራዕይ ከሌለ የዛሬው ፈተና በቀላሉ ይሰብርሃል። 3ኛ፣ ትችቶችንና አሉታዊ ወሬዎችን አለመስማት። በአሁኑ ዘመን ወጣቶች በብዛት
ሊማሩበት የሚገባው የአእምሮ ጥንካሬ ወይንም ሜንታል ሬዚሊየንስ የሚባለው ነው። ዶክተር አብይ ምናልባትም በኢትዮጵያ ታሪክ በየቀኑ በከፍተኛ ደረጃ የሚተች በሶሻል ሚዲያ የሚወደስም የሚጠላ መሪ ነው። በቲክቶክም ሆነ በፌስቡክም በዩቲዩብም ስለሱ የማይባል መጥፎ ወሬ የለም። ነገር ግን ለእነዚህ ትችቶች ምላሽ ሰጥ ወይንም ስራው ሲስተዋወል አንድም ቀን አይተናልና ሁሌም አሉታዊ ኃይል የሚባለው ወይንም ኔጌቲቭ ኤነርጂን ወደ ጎን ትቶ ትኩረቱን የሚያደርገው በጀመረው ስራ ላይ ነው። እንዲሁም አንድ ጊዜ ምን እንዳለ ላስታውሳችሁ። እኛ የምንለካው በምንሰራው ስራ እንጂ በወሬ አይደለም ብሏል። ወጣቱ መሀል ላይ ያለውን ትልቁ ድክመት ምንድነው ብሎ ራሱን መገምገም አለበት። አንድ የሰፈር ሰው ስንቀው ወይንም በሶሻል ሚዲያ ላይ መጥፎ ኮመንት ሲጻፍበት ስራውን አቁሞ ይበሳጫል፣ ይጨነቃልም። አንዳንዱ ቀኑን ሙሉ ይበላሽበት ራሱን ለማስረዳትም ይሮጣል። ዶክተር አብይ ግን እንደዚህ አይደለም። ከሱ መማር አለብን። እሱ ሁሌም ፊቱን ወደ ህልሙ አዙሮ በዝምታ እያለፈ ነበር። ትልቁና ብቸኛው መልስ ወሬ ሳይሆን ውጤት ነው። ስለዚህ እኛም ከሱ መማር አለብን። ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እናመሰግናለን።